ዶቼ ዛሬ ለየት ያለ ነገር አቀርብላችኋለሁ ማለት ነው። ያው ቢያስደስትም ባያስደስትም አንዳንዴ ያየነው ነገር ወደ እናንተ ማቅረብ ደስ ይላል ማለት ነው። ያስደስታችሁም ይችላል ላይሆንም ይችላል። ቀጥታ ወደ ቪዲዮአችን እንግባ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይቢ እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ለማንኛውም ያው እንደዚህ አይነት ቤት እሰራለሁኝ፣ ግን እየሰራ እኖራለሁ። አልሐምዱሊላህ ረብል ዓለሚን። አንዳንዴ ደግሞ መስራት ኒዕማ ነው፣ ግን ከመጠን በላይ ለፍተን ፈክተን መታመም፣ የእግር በሽታ፣ ብዙ ነገሮች ያው ያጋጥሙናል። ያ ከመሆኑ በፊት እኛ ለራሳችን ማሰብ አለብን። እና ባለፈው የሆነች ልጅ ሰምቻለሁኝ። ወዴት ነው ያው ራሷን እንተሐረት ማለት ራሷን ያው ሱሳይድ ታርጋለች ማለት ነው። ሱሳይድ ማለት ያው ራሷን መግደል ማለት ነው። ከእንደዛ አይነት ነገር አላህ ይጠብቃል። እና አብረን ስንሰራ ብዙ ነገር ቻሌንጆች አሉ። እሱ እንዳለ ሆኖ ማለት ነው፣ የቤተሰብ ችግሩ እንዳለ ሆኖ እያለ አብረን ስንሰራ ከሰው ጋር ብዙ ቻሌንጆች አሉ። ብዙ ነገሮች እንዳለ ሆኖ ያው መስማማትም አለ። የሁሉም ወይ 10 ሰው አሁን እኔ ከምሰራበት የምሰራው ወደ 6 ነን፣ 6 ሴቶች ማለት ነው። ከምግብ ሰራተኛዋ ጋር ወደ 7 ነን። ያን ሁሉ ጸባይ መቻል ማለት በጣም አስቸጋሪ ነው። ግን እንደዛም ሆኖ ማለት ነው እናንተ በተቻላችሁ መጠን ሰምታችሁ እንዳልሰማ፣ በተለይ ለአዲሶች እኛ ቀድመን ለነዋሪዎች እንኳን ይሄን ነገር ብዙ ነገር አሳልፈናል። አልቅሰንም፣ በውሸትም ታምተን ተብለን፣ በተለይ እነሱ ሪስፖንሰራችን ከሆኑ ብዙ ነገር፣ በተለይ ከሰዎቹ ጋር ትንሽ ለእናንተ የተለየ ቦታ፣ ለየት ያለ ቦታ ያው ቢሰጧችሁም በስራ አንፃር ማለት ነው፣ ለየት ያለ ቦታ ከተሰጣችሁ ብዙ ነገር ይደርስባችኋል። ላኪን እናንተ በሰላም ጊዜ አብራችሁ ወይ ቡና ስትጠጡ በሰላም ስታወሩት ምናምን ራሳችሁ አዲሶቹ ማለት ነው፣ ለኛ አይደለም ለነዋሪዎች አይደለም። ቡናም ስትጠጡ በጫወታ ቋሚ ጓደኛም የለም፣ ቋሚ ደግሞ ወዳጅ የለም። በተለይ ስደት ዓለም ማለት ነው፣ ከቤተሰብ ሌላ ያኔ የቤታችሁ ከዚህ በፊት ነበረ ህይወታችሁን አታውሩ። በቃ ቻል አርጋችሁ ያዙት። ያ ህይወታችሁን ስታወሩ ወይ ጓደኛ ሆና እንዲህ ብላ ቅልስልስ ብላ ትቀርብና የእናንተን የውስጥ ምስጢራችሁ ትወስድና በኋላ እንደ መሳሪያ ትጠቀምባችኋለች። እንደ መሳሪያ ማለት ያን ነገር በሆነ አጋጣሚ በደካማ ጎን ትመጣለች። በተለይ ሴቶች እኛ ማለት ነው መርዝ ሆነ ሴቶች አሉ። ራሳችሁን ጠብቁ። አዳዲሶቹ አብራችሁ ሲሰሩ ከማንኛውም አገር ዜጋ የህይወት ታሪካችሁን አትናገሩ። ሙስሊምም ከሆናችሁ ሰግዳችሁ ላላ ቢከፋችሁ ሰግዳችሁ ዱዓ አርጉ። ክርስቲያንም ከሆናችሁ ጸሎት አድርጉ። ለሰው ምስጢራችሁን አትናገሩ። ምስጢር የተጣላችሁ ቀን እንደ መሳሪያ ይጠቀሙባቸዋል። በተለይ ደግሞ አብራችሁ ስትኖሩ በቃ እችስ ትወደኛለች ወይ የኔ እናት ወይ ስታሳዝኝ ወይ ቤተሰቦችሽ ወይ ህይወቴ እንዲህ አሳልፌ ወይም ፍቅር መሆን አላፍቅሬ ሙምኪን አለ። እንደበኛ በሙስሊሞች ብዙም ላይኖር ይችላል። ያው ወልጄ ለእናቴ ሰጥቼ፣ በተለይ በክርስቲያኖች አሁን የምትሉት አለ። አክራሪዎች እንደዚህ ያለኩም በክርስቲያን ብልግና ስሩ የሚል ነገር የለም፣ ግን አለ በብዛት ወልዶ ለእናት መስጠት አለ። እና ቤተሰብም ወሳኝ ነው በዚህ ነገር ለማለት ያሰብኩት። በቃ እናንተም ይሄን ነገር ለስራችሁ ቦታ ምስጢር አታውሩ። ምስጢራችሁን በሆዳችሁ ቢከፋችሁ ራሱ ሙስሊም ከሆናችሁ ዱዓ አርጋችሁ መስገጃችሁ ላይ ዱዓ አርጉ።
አልቅሱ፣ አላህን ለምኑት። አላህ ከዚህ ነገር ፈርጀን በሉት። ክርስቲያንም ከሆናችሁ ጸሎት አድርጉ፣ ከእንደዚህ ነገር አውጣን በሉ። ዱንያ ላይ ማንም አይታመንም፣ አትመኑ። ስደት ዓለም ተለያላችሁ። አገር እንኳን ካላችሁ ምንም ያመጡት ነገር የለም። አወራች አላወራች ምንም በተለይ ደግሞ ሴትዋ ክፍል እንደዚህ ገብቼ ያጸዳውን እንዲህ ያለች ወሬ አታምጡ። አይተሻል አላየሁም። በተለይ ነዋሪ ሆኖ አዲስ ጠለብ ስትመጡ በላያችሁ ላይ የሚያሰቃያችሁ ስቃይ ሳታወሩ አወራችሁ ነው የሚሉት። ራሳችሁን ጠብቃችሁ ሳይለንት ሆናችሁ መስራት። እናንተ ስራችሁና ስራችሁን ብቻ ሆድ ቢቢሳችሁ ለመጥፋት ስትሞክሩ እንዲህ ሊሆን ነው አይባልም። መጥፋት ደግሞ ክፉ ደረጃ ካልደረሳችሁ አትጥፉ። ለምን ያ ሰው ክፉ ነው ያላችሁት በአንድ ወር ጂኒም ቢሆን ተስተካክሎ መላይካ ሊሆንላችሁ ሞክሩት። ለእናንተ ፈጣሪ ካለው ትሰራላችሁ። በመጥፋት ደግሞ ብዙ ነገር አለ። አትጥፉ ማሮች፣ ጠንከር ብላችሁ ሰርታችሁ በተለይ ምግብና ውሃ መኝታ ካልቸገራችሁ ሌላውን ትዋጡታላችሁ። ግን ከባባድ ዕቃ አንሱ የሚሏችሁ ከሆነ ትንሽ እሱ ይጎዳል። ይሄን ሁሉ ካሳለፋችሁ እነዚህ ሁሎች ቀላል ይሆናሉ። በተለይ ደግሞ ሴትዮዋ እንዲህ ብላኝ ነበር፣ ሰውየው እንዲህ ብሎኝ ነበር። ሀታ ቢሏችሁ ራሱ አትናገሩ። ቢነግሯችሁ ራሱ ምን አሉሽ? ኧረ አልሰማሁም አላየሁም። በቃ ይሄ ነው የሚያዋጣው። አንዱ ለአንዱ እንዴት ነሽ? ቤተሰብ ሰላም ነው? ቤተሰቦችሽ እንዴት ነው ብሎ ሴትዮዋ ስትጠይቅ አንዷ ከሰማች ኧረ እሷንማ ትወዳታለች በቃ ይሉና ሊያንቋችሁ ጉድጓድ ይቆፍርላችኋል፣ ሳታውቁ ማለት ነው። እኔ በህይወቴ ላይ ብዙ ነገር አሳልፌያለሁ፣ አብሮ በመስራት ማለት ነው። አብሮ ከሚሰራ ሰው በጣም መጠንቀቅ አለባችሁ። በጅልነት ደግሞ የቤተሰባችሁን ታሪክ ህይወት ታሪካችሁን አታውሩ። ምስጢራችሁን ራሳችሁ ያልቻላችሁት ምስጢር ማንም አይችለውም። ቻሉት፣ ደብቁ ምስጢራችሁን ሀባይቢ። እና እነዛ ሰዎች ሲቆ የቀረቧችሁ በሆነ ነገር እግርና እግር እንኳን ይጋጫል። እግርና እግር ቢጋጭ ራሱ ተመልሶ ይታረቃል። እነሱ ግን በጣም ክፉ ከሆኑ ያንን ይጠቀሙባችኋል፣ እናንተን ለመጥፋት ወይ እናንተን ባልታሰበ ወንጀል ለመወንጀል ብዙ ነገር ይጠቀሙባችኋል። ስለዚህ ማሮቼ እንደዚህ ነገር ተጠንቀቁ። አዲስ የመጣችሁ ለነዋሪዎች እንኳን አይመከርም ተብሎ ይቀራ ነገር ነው፣ ነዋሪዎች ማለት ነው። ስለዚህ ከእንደዚህ አይነት ፍትና አላህ ይጠብቃችሁ። ከሰው ደግሞ እስስት ከመሰለ ሰው አላህ ይጠብቃችሁ። እንደዛ ደግሞ ጸባይተኛ ሆኖ እንዴት ነበርሽ? ምን ስትሰሪ ነበር? እንዴት ነው ቤተሰብ ብሎ ደግሞ ለስለስ ብሎ ይጠይቁና ልክ ለማዳ እንስሳ ታውቃላችሁ፣ ወይም ድመት፣ በቃ ድመት ሆኖ ውስጣችሁ ይገባል። ከዛ ከእናንተ ልቅም አድርጎ ለፍታችሁ ለምታድሩት ምግብ ለምትበሉት ጠላት ሆኖ ይገኛሉ። ይሄን ነገር ተጠንቀቁ፣ በጣም ተጠንቀቁ። አዳዲስ ምትመጡ እና ለመጥፋትም ደግሞ አትሞክሩ። ጥሩ ከሆነ ይሁት መጀመሪያ አይ በእንደዚህ ነው የሚሰራው፣ ይሄ በእንደዚህ ነው የሚሰራ ብሎ የሚያጠፏችሁ ብዙ ከቤቱ አጥፍቷችሁ ህይወታችሁን አጥፏችኋል። ይሄንም ብዙ አትመኙት። ስለዚህ በእንደዚህ አይነት ማሮቼ ተጠንቀቃችሁ ለመስራት ለመኖር ሞክሩ ማለት ነው። እኔ ብዙ ማውቄ ሳይሆን ያወቅኳትን ለማካፈል በሀያቴ በህይወቴ ላይ የደረሰብኝ ለማካፈል ነው ማለት ነው። እንደዚህ አይነት ነገር መራራ አያደርስባችሁ። እኔ ብዙ ነገር ነው ያሳለፍኩት፣ እስከ ቤተሰብ የደረሰ መራራ ባላረኩን ነገር ቴሌፎኔ ተፈልጎ እስከ አገር ተደውሎብኛል፣ ቤተሰቦችን አስደንግጦብኛል። ስለዚህ ስደት ትምህርት ናት፣ አብሮ መሰራትም ትምህርት ነው። ተጠንቀቁ ማሮቼ። ምስጢራችሁንም ስራ ቦታም ምንም ህይወታችሁንም አታውሩ። በቃ ለማን ትናገራላችሁ? ቢከፋችሁ አገር ደውላችሁ ለቤተሰቦቻችሁ። ማንንም አትመኑ፣ ዱንያ ላይ ማንም አይታመንም። ስለዚህ ተጠንቀቃችሁ ስሮች። ያወቅኳት ነው፣ ብዙም አዋቂ ነኝ ለማለት ሳይሆን በደረሰብኝ ትምህርት ሊሰጣችሁ ማለት ነው ማሮቼ። በዚህ አይነቱ ያበቃል።